ነው ፕራንክ እያሉ እንግዲህ እውነታውን አወጡት ማለት ነው። ላይክ በቃ ሩታ ተረሳች፣ ግን ተምብሌን ላይ እንዲህ ባነር ላይ ፊት ለፊት ላይ ለምንድን ነው ሩታን የምታመጡብን ጋይስ ከናንተ ጭምላቆች? እና ዛሬ ደግሞ አንድ አድናቂ ኦዲየንስ አድናቂ ብላ እንግዲህ ሄርሜላ ስትንጨረጨር ማየት አስቡት እንግዲህ ቅናት መንፈስ። እንደዚህ እኮ ሩታም እንደዚህ አልተንጨረጨረች እንኳን አንቺ ባል በእንትና ሚስት ነኝ ተብዬቷ ማለት ነው። እንዴ መንጨርጨር ይቻላል እንዴ ጋይስ? የምሬን እኮ ነው ሲያስቡት አስዩም አድርጉት። የምር ባለቤቱ አይደለም የሰማንያ ባሉ አይደለም፣ ግን እንዲህ ስትንጨረጨር ማየት እንዴት አባቱ ነው ባካችሁ? ማለት ባለ ሰማንያ ባለ ትዳር የምትመስለው እኮ በቃ ሄርሜላ ናት። ለምንድን ነው ምናምን? እሺ አብርሽ በቃ አሁን እያረካ ያለህ ትወደኛለች አትወደኝም የሚለውን በቃ ግምት ውስጥ እያስገባህ ነው። እሺ አሁን በቃ ተሳካለ። ይሄን ሁለት ቀን ፕራንክ እያልክ ተሳካለ። ከዛስ ልታገባት ነው? ናግባት። ኦኬ እኛ አይመለከተንም። ገደል ግቡ። ከፈለጋችሁ እንደፈለጋችሁ መሆን ትችላላችሁ። እኛ ምንም እዚህ ጋር ግድ አይሰጠንም። ሁለታችሁ እንትን አላችሁ እዛ ተደራችሁ። ማንም ያወቃችሁ ሴሰኞች አሌሎች ወይ ወንበዴዎች እንደሆናችሁ ኦኬ ማንም ያውቃል። ግን ለምንድነው የሩታን ፎቶ የምታስገቡብን? እሷ ሌላ እንትን ናት፣ ጨዋ ናት። እንደዛ አይነት ነገር ውስጥ የማትገባ ለምንድነው የምታስገቧት? ያለሷ ቪዲዮ አይታይም ማለት ነው። ነገሩን እስኪ ይሄን ነው እስኪ ማለት እንዴት መልሱልኝ የሚፈልገው ያለሷ ቪው አይታይም ወይ? የሷን ፎቶ ለምን እንደምትለጥፉት? ምን እሷ ዛሬ እሺ የተናገረችው ነገር የለም፣ የመጣችበት ጉዳይ የለም። ግን የሷን ፎቶ ለምን ላለጠፍክ? ግማታም ሸል አለልኝ ወንበዴ ሸርሙጦች ምን ትመስላለች? በእግዚአብሔር አስቀያሚዎች፣ የመጨረሻ አስቀያሚዎች ናቸው። እና በሷ ስም ባትነግዱ፣ በሷ ስም በቃ ምንም የሷን ነገር ባታነሱና የሷን ፎቶ ከነ ብታጠፉ ደስ ይላል። በጭራሽ የሷ ቤት ሆናችሁ ከመጨፈርም ባለፈ እሷ ቤት ላይ ሆናችሁ ከመደነስም ባለፈ ዛሬ ደግሞ የሷን ፎቶ ባንድ ላይ ልጥፋችሁ። ከዛ በኋላ ምን የተናደደች ለማስመሰል። ከዛስ እሷ በእርግጥ እኔ ጋር ስናወራ በጣም እንደምትናደድ ነው የምንነግረኝ ጋይስ። የምር ሩታ ቡና እንዴት እንደተጎዳች እኮ አንተ አታውቁም። ከዛን እሷ አሁን ጀብድ የመሰለ በሁለት ሴት መሀል ተከቦ በዘወይ ክለብ ምናምን የተለያዩ ቦታ ሲሄድ በቃ ሴት ነው ይጠጣል፣ ያጨሳል ምናምን። የምር አታምኑኝማ? የምሬን ነው የምነግራችሁ። ከዛ ሴት ይዞ ምናምን መጨፈር፣ ቶርክ ማድረግ ምናምን ይሄ ነው በቃ ለሱ እንትን እያደረገ ያለ አሁን ነው። ብቻ እንዴት አድርጌ ላስረዳችሁ? እግዚአብሔር እንዴት በምን መንገድ እንኳን ይሄ ነው የማይባል አገላለጽ ነው እየተደረገ የሆነ በቃ አስቀያሚ ነገር እየተደረገ ያለ ልላችሁ የምፈልገው ብቻ እኔ አላውቅም። እኔ ስለ አብርሽ ያላችሁን አስተያየት አሁን ላይ ያለ አብርሽ ያላችሁን አመለካከት ብትነግሩኝና ሐሳብ አስተያየታችሁን ኮሜንት ላይ ብታሳውቁኝ ደስ ይለኛል። የምር ምንድነው የሱስ ዓላማ? ምንድነው እየተደረገ ያለው ጋይስ? እና ብቻ እኔ አላውቅም። I don't know። በጣም የሚያስጠላ አስቀያሚ ተግባር ነው እያደረገ ያለው። በጣም ቀሽም ውሾች ናቸው። በጣም ርካሽ አብርሽ ርካሽ ነው የመጨረሻ። እና እንደዚህ ነው ብቻ። ይሄ ሩታ እንግዲህ ፈጣሪው ነሽ እንግዲህ ምንም አንልም። አሁን ላይ ሳማና ሳይቀደድ እንደዚህ መርከስ እንደዚህ እንትን ማለት በጣም ነው የሚያስጠላው፣ አስቀያሚ የሆነ ትንሽ ጊዜ ስሜትን ትንሽ ጊዜ መግታት ያቃተ መታገስ ያቃተ ሲሰኛ አይሆን ነው። እኔ ቃላት ያጠረኝ ብቻ ይሄ ነው የምላችሁ የምፈልገው። እኔ አላቅም። ዛሬ በጣም ደብሮኛል እውነት። እኔ ህፃን እየሆነ እየመጣ ነው። ብቻ ሀሳብ አስተያየታችሁን ያላችሁን ሀሳብ አስተያየት ኮሜንት ላይ አድርጉልኝ። ወዳችኋለሁ። ይመቻችሁ።